السلام عليكم ورحمة الله وبركاته. فيديو لاين أنت ندايو. كلهم بقى كوست مطو ياس شكرني نو. سلازيك أو أنت قال لي كاستي. فيديو لاين دزي سيفون بزوم أيتايم منا وست منا مغازن منا ميكامات مكا بزوم سلالة. أوكي. منا بيفلقوا لبيت مياسفلق كلهم كانوا زيالو. أوكي. كمان يوم كايو يلي لماشينو شو منا يكمام يمن يبيزا يمن كلهم نالو. كلهم مالي. كلهم مالي مياسفلقوا يلي لهم دمو يهين اندزين يتكافلقالو يهين فلقالو منا مكالوني راسو. مسمتات شلال عامتال مالت بني بكل بتهمانينت مالت بتهمانينت مالت اوريجينال كوني اوريجينال نو اوريجينال كالوني دمو ايكا اوريجينال አይደለም ስለዚህ ይሄ ከዚህ እኛ ይሻላል ብለ ለነሱ ብትነግረው ችግር የለው ይሄማ ለራስ ነው ያው አንዴ ተሽጦ በዛው እንዲቀሩ ሳይሆን አሪፍ ከሆነ እንዲመጣሉ መጥፎ ከሆነ እኮ ይቀራሉ ያው ግን እንደዛ ሳይሆን ያው አሪፍ ሰጠህ ለቀጣይ እንዲመለሱ ለደንበኛ ለመያዝ ነው ኦኬ በሁሉም አይነት ነው ያለው እቃ ያው ከአንደኛ ጀምሮ እስከ ሁለተኛ ማላቸው አንድ እቃ ሁሉም ነው ያለው ማለት አሁን ውጭ መገኘው እቃ እንዳለ እዚህም ኢትዮጵያ ይገኛል ማለት ነው አዎ እንዴ እንዳለ ከውጭ ነው እኮ ብዙ እቃ የሚመጣ ከውጭ ነው ግን ያው ሁሉም አሉ ስለዚህ ያው ውጭ ያለው እቃ እንዳለ ኢትዮጵያ ውስጥ ይገኛል እቃ ማለት ነው መሻንገርተ በያለት ተርከም ሁንዱሳ በየከኛ ከስት ያርከማችሁ ከናፍ ብር ይቀባናል ወን ሁንዲ እንዲጅራችሁ በየከኛ ከሰ ብር ካለ ሁሉም ነገር አለ ማለት ነው ሀገራችን ውስጥ ስለዚህ ያው ምንም አትጨነቁ አሁን አንዳንዶቹ እቃውን እናሳያለን እስከመጨረሻው ከኛ ጋር ሆኖ አንጋዱመት ነው ጅንቱራ የሱ አደራሻውን በትክክል የት እንዳለው እናስቀምጣለን ስለዚህ ግን ቪዲዮ እስከመጨረሻው ጨርሱና ከዛ በኋላ አደራሻውን ጠይቁን አድሬስን ይሳ ቪዲዮ ከሰጀራ ይሄኛው ድስቱ ውጭ ያሉ ሰዎች ኢትዮጵያ ውስጥ እንደሌለ ማሰቡ ዋጋው 2700 ነው ስንት ሊትር ነው 11 ሊትር 11 ሊትር ኦኬ 5 ሊትር ማለት ኦኬ 9 ሊትር እስከ 21 ትልቅም አለ አሁን ጊዜው እነዚህ ሁለቱ ነው ያሉት እንጂ ኦኬ ይመጣሉ ትልቆች የሚፈልግ ሰው ማከለኛ ማለት ሁለቱ ማለት ኦኬ ግን ይሄ ነገር ኳሊቲ ነው ኦሪጂናል ማለት ኦሪጂናል ነው የሚመጣው ኦኬ ይሻላል አሉ የሆነ ቱርክ ምናምን ይባላሉ ኦኬ እነሱም የሚፈልግ ሰው ካለ ይመጣሉ ትንሽ ይጨምራሉ እንጂ ዋጋው ኦኬ እዚህ ሚሻል ካለም አምጣል የሚሰው ካለ ራሱ ይመጣል አለ የራሱ አሪፍ ማለት ነው ይሄም ራሱ አሪፍ ነው اوكي ኳሊቲ ነው ቆንጆ ነው ኦኬ ከናፍ እንኩንስ በረዳራችሁ ኦኬ እኛው ምንድነው ይሄ የእንቁላል መምቻ ምናምን የዱቄት ክሬም ምናምን የሚሰራበት ነው ኦኬ በኤሌክትሪክ ነው የሚሰራው ሚክሰር ማለት ለእንቁላልና ለምን ጥቅም አለ ለክሬም ምናምን ሚክሰር ነው በቃኛም ነገር ኦኬ ማንኛ ኦኬ ዋጋው ስንት ነው ይሄ 700 ብር ነው ከዚህ ሚሻልም አለው ኳሊቲ ኦኬ 1000 ብር ነው የሚሸጠው 1000 ብር ኳሊቲ ጋር ነው እቺ ማለት ብራንድ ነው የሚለይት ይሄ በአንደኛው ያንደኛው ስንት ነው ይሄ 1000 ብር 1000 ብር ብሬኩም ተከቹ ኦኬ አንድ አይነት ሆኖ ያው ጥራቱ ነው የሚለይት እኛ ሰው ያውቃል ይሄ ነገር እኛ ሰው እኛ ሰው ያውቃል እዚህ ያለ ሰው ይጠቀማሉ ብዙ ሰው ኦኬ ይሄኛው የስጋ ነው የስጋ ለቤት ምናምን ነው ኦኬ ስጋ ነው የሚሸጠው ካሮት ምናምን ሰላድ ይፈጫል ካሮት ስጋ ምናምን ኦኬ ዋጋው ስንት ነው 2500 በእጅ መስራት በምን መስራት በኤሌክትሪክ ነው የስጋ ኤሌክትሪክ ለቤት ኦኬ ለቤት በጣም አሪፍ ኦሪጂናል ነው ቆንጆ ማፊ አሸኝቹ ያው አሁን ስለተወደደ ነው እኮ እንደዚህ አልነበረም ዋጋው ኦኬ ትንሽ ስለጨመረ ነው ኦኬ እስከዛም ይቀንሳል አይታው ችግር የለም ግን ለኛ ደንበኛ ቀንሳ ችግር የለም ዋጋ ያን ያክል የሚወደድ አይደለም ኦኬ አለ ዋናው እቃ ኦሪጂናል መሆኑ ችግር የለም በቃ እሺ እነዚህ ለምሳሌ አንዳንዶቹ ገስት አንድ ቀን ሳጠቀም ይበላሻል እነዚህ ለጣላ እነዚህ አሪፎች ናቸው አሁን የሚላላጡት በእነዚህ ነው አይደል ይሄ ውስጡ ሲሰራበት ኦኬ ሁሉ አስታጠብ ይለቀቀ ይላል አንዳንዴ ኦኬ ያደርጋሉ ኦኬ በእነዚህ ኳሊቲ የሚባሉት ናቸው ኦሪጂናሎቹ እነዚህ ብዙና ማይላጡ የማይሉ ናቸው ከለርም አለው ለዚህኛው ማለት ነው ግን በዚህ ነው የሚሻለው ፍራም ነው ኦኬ ወይ ደግሞ ሲልቨር ነገርም አለ ሲልቨር ይሄኛው ኦኬ በጥቁር ኦኬ ማጂስቲክ ፓኪስታን ነው ኦኬ ዋጋው ስንት ነው እነዚህ ለምሳሌኛው ዋጋ 300 ብር እንደዛ ነው አንዱ ኦኬ እነዚህ አሁን ይቀንሳሉ 200 ብር እንደዛ ነው ትልልቅ ነው ግን ኦኬ ጥራት ስለሚቀንስ ኦኬ ይሄ ደግሞ 750 ነው ትልቁ ኦሪጂናል ነው ኦሪጂናል ነው ስንት ነው 750 በእነዚህ 400 ብር እንደዛ ነው ኦኬ
ስለዚህ አይ ነው ለምሳሌ ደርዘን የሚፈልጉ ሰዎች ካሉስ ሴት አለው 3 ፍሬ ነው ኦኬ 1000 ኦኬ እነዚህ ማንካዎቹ ደርዘን ነው እንዴ እንደዚህ ሴቱ ነው ኦኬ ቢላ አለው 6 ፍሬ ነው ሹካ ማንኪያ ትንሽ ትልቅ ኦኬ ስንት ነው 6 400 ነው ሙሉ እንደዚህ ኦኬ አንጃ አይነት ነው በዚህም ደግሞ የሚቀንስ ነው በራሱ ነው የሚቀንስ አለ እንደዚህ ኦኬ ትንሽ የሳሳ ይላል ኦኬ ይሄ 320 ብር 320 ብር ኦኬ ራሱ ነው አንድ ናቸው ያው 6 ነው ግን ሳሳ ይላል ያኛው ፍራም ነው ይሄ ስስ ኦኬ እኛው ስቶቭ ነው እንደ ኦቭን ላይ ያለው ስቶቭ አይነት ነው እንደዚህ ድፍን ነው ኦኬ ኳሊቲ ኦሪጂናል ነው 1500 ቆንጆ እቃ ነው ማለት አይበላሽም ምንም ነገር ይሄ ድፍን ነው ሌሎቹ እንደዚህ ፊውስ ስለሆነ ይቃጠላሉ እነዚህ እንትናቸው ኦኬ ይሄ እንደፈለክ ታጥበዋለህ ፈለክ ሲወለወላ እንደፈለክ ውሃ እዚህ ላይ ይፈስል ችግር የለውም ይታጠባል ኦኬ እንኩኒ ስቶቭ ዳ ቢሻየው ገርቴረት ነቀመለ ወተከ ረከነ ፊቶቹ ሜሻ ኳሊቲ ኦሪጂናላ ሜሻ ኦሪጂናላ ከናፍ ባየስን ፋይዳቸው ነው ነገር ተብትቹ ፈተነ ስለዚህ ዋጋው ስንት ነው ዋጋው 1500 ኦሪጂናሉ ነው እንደዚህ ማለት ተመሳሳይ አላቸው እስከ 900 ብር ምናምን ኦኬ የራስ እንደዚህ ራሱ ሆኖ ፌክ አለ አሁን ለጊዜው ስለሌለ ነው እንጂ ኦኬ እና ያለ ሌላ ቀን አሳያቸው ችግር ኦኬ ታንክ ዩ ጋላቶሚያ ስንት ነው ይሄኛው ዋጋው 220 ብር አንድ ሊትር ስንት ነው አንድ ሊትር ነው አንድ ሊትር 220 ብር ድበላ ማፊ ዲደማ ይሄ ምንድን ነው ይሄ መስሪያ ፓትራ የኦቭን ውስጥ የሚገባው ኦኬ ይሄ መስሪያ ነው 5 ፍሬ ነው ሴት አለ እንደዚህ ከትልቅ እስከ ትንሽ 5 ፍሬ ስንት ነው አንድ 5 ነው ስንት ነው ዋጋው አምስቱ 900 ብር 900 ብር በፍሬም ይሸጣሉ አንዳንድ ፍሬ ተፈለገ ኦኬ ማለት እንደዚህ አንድ ላይ እንደዚህ 900 ብር አምስቱ ፍሬ ማለት ኦኬ ይሄ ነው ካርቶን ነው ኦኬ ካርቶን ነው ኦኬ ጉቱንሳ ብሬ ድበሰከለችው እሺ እናመሰግናለን የኛው የውሃ ስንት ነው ዋጋው 400 ብር ስንት ሊትር ነው 160 ከዚህ ትንሽ ማለት ነው ትንሽ ማለት 60 ሊትር 40 ሊትር ማለት ኦኬ ትልቅም ማለት እስከ 300 ሊትር ኦኬ ማለት ሁሉም አንተ ጋር ይገኛል አሁን ይሄ ያው አንድ ትልቅም ማለት ትልቅ ይፈልግ ሰው ማለት አሁን ትልቅ ማለት ትንሽ ኦኬ ስለዚህ ዋጋው ስንት ነው 400 ብር ብር ድበፈረች ኦኬ እነዚህ ስንት ነው ኮን ብር መቃ እንኩን በፍሬ ማለው ሴት ማለው በፍሬ 150 ብር የቀመማ ቅመም ምናምን ነገር ኦኬ በርበሬ ሽሮ ምናምን ማስቀመጥ ኢንዲያ ነው ያገር ውስጥ አይደለም ኢንዲያ ነው ኢንዲያ ነው ኳሊቲ ፓስቲ ኦኬ እነሱ 70 ብር እንደዛ ነው አንዱ ፍሬ አባንቶ ከቹ ብር ተርባታም ኦኬ እሺ ሴት የሚፈልግ ሰው ማለት 6 ፍሬ እንደዛ ነው ትንሽ ተፈልግ 6 ሙሉ ሲቲንግ ውስጥ ነው ሰው ነው ነው ኦኬ ማለት ፌዳ ያደርግ ነገር ለማስቀመጥ ኦኬ ይችላል ኦኬ ሽና መስገናለን ጋላቶም ያስት ነው 250 ብር ነው ምንድነው ቅቤ ነው ቅቤ ነው ዘይት ይቻላል ለቅቤ ነው ብዙ ጊዜ ኦኬ ለቅቤ ማስቀመጫ ነው አይዝጉም አንደኛ ነው ኢንዲያ ነው ኦኬ እነዛ ማለት ባለቁልፍ እነዚህ የሚቆለፉ ናቸው እነሱ ኦኬ እነሱ 500 ብር ነው አንዱ ይሄኛው 500 ብር ለምን ተደረሰ ነው የሚሻለው ለእኛው ጥንካሬ ኦኬ ያግሩስ ነው አይደል እሱ ያ ነው ኢንዲያ ናቸው ኢንዲያ ነው ይሄኛው እሱ ነው የሚሻለው ከዚህ ኦኬ ከዚህ ነው እሱ ነው የሚሻለው ኮኒ ብር ዲበሻን ኮኒ ብር ዲበሻን ኮኒ ሞ ዲበላ ማፊ ይሄ 250 ሳይዝም አለው ግን ይሄ አሁን ይሄ ለምን እንጂ ኦኬ እስከ ትንሽ እስከ 50 ብር አለው በጣም ትንሽ አለው ኦኬ ይሄ ተለቀም ይላል ኦኬ ታንክ ዩ በተለይ እነዚህ ድስቶች ሰው በጣም ይፈልጋል ታውቃለህ ባለፈው አውርተን ነበር ስለ ድስቱ
ልስቷ በጣም አሪፍ ነው። የተለየ አሁን አዲስ አመጣም እንጂ ኦኬ የተለያዩ አሉ በቃ ከዚህ የሚሻሉ ይኖራሉ አመጣለሁ በቃሽ ደንበኞችን በደንብ ያሳቸው ችግር የለውም ኦሪጂናል ቃውን ለነሱ ስጠው እሺ ስሪት ጃቤስ ስሪት ኩኑስ እሺ እናመሰግናለን ጋላታ